አርሰናል የሚባለው ክለብ ዋንጫ ሲበላ ይቻላል። የሚገርማችሁ ነገር እኔ ተስፋ ላለመቁረጥ ምሳሌ የማደርጋቸው የአርሰናል እግር ኳስ ተጫዋቾች ወይም ደጋፊዎችን አንተ በህይወታቸው ቢሞቱ ተስፋ የማይቆርጡ በህይወቱ ተስፋ የማይቆርጥ ክለብ አርሰናል። በጣም በሚገርም ሁኔታ 22 ዓመት ሙሉ አርሰናል ለዋንጫ ይደርሳል፣ ሁለተኛ ደረጃ ይወጣል፣ በላ ይባላል። በፍጹም ግን ዋንጫ ሊበላ አልቻለም። የሚገርማችሁ ነገር ግን የደጋፊዎቹ ጽናት፣ የክለቡ ጽናት ሁልጊዜ በተስፋ ነው የሚኖሩት። ማለት አንድ ቀን እንበላ ይሆናል። በሚገርማችሁ ሁኔታ 22 ዓመት ሙሉ ጠብቀው የዚህኛውን ዓመት ዋንጫ ወይም ደግሞ አሁን ያለፈውን ዋንጫ አርሰናሎች አነሱት። ጠላት እኮ ብዙ ሊል ይችላል እኮ ሹክ ሊል ይችላል። መቼም ዋንጫ አትበሉ፣ መቼም እናንተ ከግብ አትደርሱም፣ መቼም ደርሳችሁ ወደኋላ ነው ይባላሉ። አንተ በሚገርም ሁኔታ እኔ ስለ አርሰናል ልሰብክ አይደለም፣ ግን ይሄ ክለብ ተስፋ ባለመቁረጥ ዋንጫ ማንሳት ከቻለ አንተ ይኸውልህ ተስፋ የሚያስቆርጥ ምንም አይነት ነገር በህይወት ሊኖር ይችላል። ተስፋ ባለመቁረጥ ወደ ተጋባልህ ተስፋ ግን ትደርሳለህ። እግዚአብሔር ወደ አወራ ግን ትደርሳል። በፍጹም በህይወትህ መቁረጥ የሌለብህ ተስፋ ነው። ሎተሪ ቁረጥ፣ ቁርጥም ቁረጥ፣ መቁረጥ የሌለብህ ነገር ቢኖር ተስፋ ነው። ተስፋ የቆረጠን ሰው ምንም ከማድረግ ልትመልሱት አትችሉ። ብዙ ሰው ለምን ይመስላል ድራግ የሚወስደው መጠጥ ጋር የሚሄደው በሆነ ነገር ላይ ተስፋ ቆርጧል። እውነቱ ውሸት ፈልጎ አይደለም። ኮርኩረ ብትጠይቀው ብሶት ነው የሚነግር። ተስፋ የቆረጠ ሰው ምንም ነገር ሊያደርግ ይችላል። ስማኝ ይኸውልህ ብዙ ጊዜ ተስፋ የሚያስቆርጥ ነገር ገጥሞ ሊሆን ይችላል። ተስፋ የሚያስቆርጡ ሰዎችም ገጥሞክ ሊሆን ይችላል። ተስፋ የሚያስቆርጥ ሁኔታ ገጥሞ ሊሆን ይችላል። ጠላትም ተስፋ አስቆርጦ ሊሆን ይችላል። ተስፋ ባለመቁረጥ ከቆምክ እግዚአብሔር እንዲህ ይላል፣ ከግብ ትደርሳለህ፣ ከግብ ትደርሳለህ። ወንድሜ እህቴ፣ በምንም ተስፋ ሊቆረጥ ይችላል። በእናት ተስፋ ይቆረጣል፣ በአባት ተስፋ ይቆረጣል፣ በሁኔታ ተስፋ ይቆረጣል፣ በነገሮች ተስፋ ይቆረጣል። በእግዚአብሔር ግን ተስፋ አይቆረጥም። በምንም ተስፋ ልትቆርጡ ትችላላችሁ። ሰው በራሱ ተስፋ ሊቆርጥ ይችላል፣ በዘመዶቹ፣ በቤተሰቦቹ፣ በሁኔታ ተስፋ ሊቆርጥ ይችላል። በእግዚአብሔር ግን ተስፋ አይቆረጥም። አየህ ጠላት የሚፈልገው በእግዚአብሔር ተስፋ እንድትቆርጥ ነው። በምንም እንኳን ተስፋ ባታደርግ በህይወት ዘመን በእግዚአብሔር ተስፋ አድርግ። መጽሐፍ ሲናገር እርሱን ተስፋ የሚያደርጉ አያፍሩም ይላል። እግዚአብሔርን ተስፋ የሚያደርግ ሰው አያፍርም። የማታ ድል የሱ ይሆናል። የማታ ዋንጫውን ያነሳዋል። የማታ ከፍ ይላል። በእግዚአብሔር ተስፋ አይቆረጥም። ዛሬ የማካፍላችሁ የአምላኬ ቃል መልእክት ተስፋ አትቁረጡ በሚል ሐሳብ እግዚአብሔርን ቃል አካፍላችኋል። ዛሬ ብዙ ሰዎች ተስፋ ይዘው ይወጣል። ተስፋቸው ለምልሞ ይወጣል። ተስፋን ሰንቀው ይወጣል። አሜን 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 አሜን። እስኪ ተስፋ በሉ፣ አልቆርጥም በሉ። ኢየሱስ ጌታን። ከአንድ ስፍራ የእግዚአብሔርን ቃል እናነባለን። ከመጽሐፍ ቅዱሳችን ሮሜ ምዕራፍ 4 ከቁጥር 19 ጀምሮ ያለውን የእግዚአብሔርን ቃል አነባለሁ። እንደዚህ ይላል፣ በናዝሬቱ በኢየሱስም አነባለሁ። 100 ዓመትም ሽማግሌ ስለሆነ እንደ ሙት የሆነውን የራሱን ስጋና የሳራን ማኅፀን ሚውት መሆኑን በእምነቱ ሳይደክም ተመለከተ። ለእግዚአብሔር ክብር እየሰጠ የሰጠውን ተስፋ ደግሞ ሊፈጽም እንዲችል አጥብቆ እየተረዳ በእምነት በረታ እንጂ ባለማመን ምክንያት በእግዚአብሔር ተስፋ ቃል አልተጠራጠረም። ስለዚህ ደግሞ ጽድቅ ሆኖ ተቆጠረለት። ነገር ግን ተቆጠረለት የሚለው ቃል ስለ እርሱ ብቻ የተጻፈ አይደለም፣ ስለኛ ነው እንጂ። ኢየሱስ ጌታ። ዛሬ ማካፍላችሁ የመልእክቴ አርዕስት ተስፋ አትቁረጡ። በብዙ ተስፋ መቁረጥ ውስጥ ላሉ ሰዎች፣ በብዙ ተስፋ መቁረጥ ውስጥ ለሚገኙ ሰዎች እግዚአብሔር መልእክት እንዲሆን ዛሬ ተስፋ አትቁረጡ በላቸው ብሎኛል። በደንብ አድርጋችሁ ስሙኝ። በዚህ ስፍራ የእግዚአብሔርን ቃል ስንመለከት እግዚአብሔር አብርሃም ጋር የመጣበትን አመጣጥ እግዚአብሔር ቃል ይናገረናል። ምናልባት በመጽሐፍ ቅዱሳችሁ ዘፍጥረት ምዕራፍ 12 ላይ እግዚአብሔር እንዴት አብርሃም ጋር እንደመጣ ታውቃላችሁ። እግዚአብሔር አብርሃም ጋር ሲመጣ 75 ዓመቱ ነበረ። ሳራን የሚበልጣት በ10 ዓመት ነው። የሳራ ደግሞ 65 ዓመት ነበር። በሚገርም ሁኔታ እግዚአብሔር መጣና ዘርህን አበዛለሁ፣ ብዙ ሕዝብ አደርግሃለሁ ብሎ ሲናገረው ዘሩ እንዲበዛ ልጅ አልነበረውም ብቻ ሳይሆን እሱ ሰውነቱ ዘር መስጠት በማይችልበት እድሜ፣ ሳራም ደግሞ ከሴቶች ወግ እድሜዋ ያለፈበት ጊዜ ነበር። የሴቶች ወግ እንደሚታወቀው በሳይንሱ የሚያስቀምጠው ጣሪያ 45 ነው። የሳራ ደግሞ 65 ዓመት የሞላበት እድሜ ነበር። በሚገርም ሁኔታ እግዚአብሔር መጣና ግን ከሳራ ልጅ ሰጣለሁ አያላ በቃ እግዚአብሔር መጣና 65 ዓመት ሞልቷል፣ እግዚአብሔር ልጅ ሰጣችኋለሁ፣ አበዛችኋለሁ። በሰው አይምሮ አይታሰብም። ሴቶችን ወግ የምታይበት ጊዜ ያበቃበት ጊዜ ነበር። እግዚአብሔር ጋር ደስ የሚለው ነገር የሳይንስ ህግ አይሰራ፣ የተፈጥሮ ህግ አይሰራ፣ የምድር ህግ አይሰራ። ተስፋ በማይደረግበት ሰዓት እግዚአብሔር መጣና ለአብርሃም ተስፋ ሰጠው። ልጅ ሰጣለሁ አለው፣ አበዛሃለሁ አለው። ግራ ገባው። የሚገርማችሁ እግዚአብሔር በ75
በ65 ዓመቱ ለሳራም በ65 ዓመቷ መጥቶ የተስፋ ቃል ከሰጣቸው በኋላ 13 ዓመት ሙሉ ጠበቁ። የሚመለስ ምንም አይነት መልስ የለም። እግዚአብሔር በ75 ዓመት ቃል ገብቶለት በ88 ዓመቱ አብርሃም ተስፋ ቆረጠ፣ ግራ ገባው። ማለት በሚገርም ሁኔታ ሳራ እንደዚህ አለችው፣ ተስፋ የሚያስቆርጥ ነገር ነገረችው። እግዚአብሔር ምናልባት በኔ በኩል አይደለም ልጅ የምሰጠ እስካሁን 13 ዓመት ጠብቀናል፣ ነገር ግን እግዚአብሔር ምናልባት ከሌላ ሰው ይሰጥ ይሆናል እና ግባና ከአጋር ውለድ አለችው። ከአጋር ውለድ ጉልበቴ ላይ አሳድገዋለሁ አለች። በሚገርም ሁኔታ ከ13 ዓመት በኋላ ገባና ልጅ ወለደ። የሚገርማችሁ እግዚአብሔር የተስፋ ቃል የሚሰጣችሁ እናንተን ተማምኖ ሳይሆን ራሱን ተማምኖ ነው። አሜን 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 አሜን። ያልተፈጸመ የተስፋ ቃል ካለ እግዚአብሔር ጊዜውን ጠብቆ ይፈጽመዋል፣ ሰዓቱን ጠብቆ ይፈጽመዋል። 13 ዓመት ጠብቆ 88 ዓመት ላይ ገባና ልጅ ወለደ። እግዚአብሔር እንደገና መጣና እንደዚህ ያለው አብርሃም አለ ገብታል አጋር ጋር አውቄያለሁ ስተሃል፣ ነገር ግን አሁንም እኔ ኤልሻዳይ ነኝ። የተስፋ ቃሌን አላጠፍኩበት፣ ያወራሁትን ነገር አላጠፍኩም። እንደተናገርኩት እንደዛው አደርጋለሁ እና በፊቴ ተመላለስ። ከሳራ ልጅ እሰጥሃለሁ፣ ወንድ ልጅ እሰጥሃለሁ፣ ይስሐቅን እሰጥሃለሁ። እግዚአብሔር እንደገና ዛሬ ማታ ተስፋችሁን ያድሰዋል። አያችሁ አብርሃም ለመቀጠል አቅም ባልነበረው ጊዜ እግዚአብሔር መጣና ተስፋ ሰጠ። አብርሃም ደግሞ አጋር ጋር ገብቶ ልጅ ባመጣበት ዘመን እግዚአብሔር እንደገና የሚያበረታ የሚያጸና በፊቱ የሚያስቀር ተስፋ ሰጠው። እግዚአብሔር አምላክ እኮ ጠላት የመጨረሻ ተስፋ ሲያስቆርጣችሁ ይመጣና የሚያስቀጥል ተስፋ ይሰጣችሁ። ለእግዚአብሔር አምላክ በ75 ዓመት ቃል ገብቶለት 13 ዓመት ጠብቆ 88 ዓመት ላይ ገብቶ እስማኤልን ካመጣ በኋላ እግዚአብሔር እንደገና እንደዚህ ያለው ከሳራ ልጅ ሰጠሃለሁ። አረ አይሆንም አለ። እንደውም ሳቀ ይላል፣ ወደቀ መሬት ላይ ሳቀ ይላል። ማለት ወደቀ፣ የሹፈት ሳቅ ነው። እንዴት ሊሆን ይችላል? እንዴ የሳራ ሰውነት ሚውት ነው፣ ማጸኗ ልጅ መሸከም አይችልም። እኔ እንደሆንኩ ደግሞ ሰውነቴ ሙት ነው፣ ዘር ልሰጥ አልችልም። በምን አይነት በምን አይነት መንገድ በምን አይነት ሁኔታ ሊሆን ይችላል? ይሄ እኮ በሳይንስ ህግ ሊሆን የማይችል ነገር እኮ ነው። ይኸውልህ ከሴቶች ልማድ እኮ ወጣለች። እንዴት ሊሆን ይችላል? እግዚአብሔር አምላክ እንደዚህ ነው ያለው፣ መጀመሪያውኑ እኔ ኤልሻዳይ ነኝ ማለት ያንተን ሁኔታ አልፌ እሰራለሁ። የተፈጥሮን ህግ አልፌ እሰራለሁ። የተፈጥሮን ሁኔታ አልፌ እሰራለሁ። ለአንዳንድ ሰዎች ዛሬ ማታ ጌታ እያለፈ ነው የሚሰራው። አይገርምም? አብቅቷል ብላል፣ ተዘግቷል ብላል፣ ከዚህ በኋላ ተስፋ የለውም ብላል፣ አይቀጥልም ብላል፣ ተስፋ ቆርጠሃል። እግዚአብሔር እንደዚህ ይላል፣ ይቀጥላል፣ ይቀጥላል። ስሙኝ፣ ተስፋ የመቀጠል ኃይል ወይም ደግሞ ለመቀጠል ኃይል ነው። ተስፋ የሌለው ሰው ለመቀጠል አቅም ያጣል። አየህ፣ እግዚአብሔር አምላክ ሊያስቀጥላችሁ ሲፈልግ ተስፋ ነው የሚሰጣችሁ። እግዚአብሔር አምላክ ሊያራምዳችሁ ሲፈልግ ተስፋ ነው የሚሰጣችሁ። ጠላት ሊያስቆማችሁና ሊጥላችሁ ሲፈልግ ተስፋ ነው የሚያስቆርጣችሁ። ከዚህ በፊት ነግሬያቸዋል። ተስፋ የቆረጠ ሰውና ፍሬን የበጠሰ መኪና አንድ ነው። ፍሬን የበጠሰ መኪና እዚህ ጋር ሰው ይኑር፣ አማኝ ይኑር፣ ፈረስ ይኑር፣ ምንም ነገር አይመለከተውም። ያለውን ሁሉ እየጠራረገ ነው የሚወስደው። ማለት መንገድ ላይ ያገኘውን ሁሉ እየጠራረገ ነው የሚወስደው። በፍጹም ራሱን ኮንትሮል ማድረግ አይችልም። ፍሬኑ የተበጠሰ መኪና ዳይሜጅ ነው የሚያደርገው፣ አደጋ ነው የሚያደርሰው። ልክ ተስፋ የቆረጠ ሰው እንደዚህ ነው። በራሱም በሰውም ላይ ምንድን ነው የሚያደርሰው? ዳይሜጅ፣ አደጋ ነው የሚያደርሰው። የሆነ ዲዛስተር ነው የሚያደርሰው። ተስፋ ስትቆርጡ የጠላት መጠቀሚያ ነው የምትሆኑት። ብዙ ጊዜ ጠላት የሚጠቀምባቸው ሰዎች ተስፋ የቆረጡ ሰዎች ናቸው። ጠላት ሊያስቆም ሲፈልግ ተስፋ ነው የሚያስቆርጥህ። እግዚአብሔር ሊያስቀጥል ሲፈልግ ተስፋ ነው የሚሰጥህ። ተስፋ የቆረጠ ሰውና ነዳጅ የጨረሰ መኪና አንድ ናቸው። ሁለቱም መንቀሳቀስ አይችሉም። ለምን? ተስፋ ነገ ነው። ተስፋ ወደፊት ነው። ተስፋ በሚቀጥለው ዘመን ነው። በሚቀጥለው ዘመን፣ ነገ፣ ተነገ ወዲያ፣ በሚቀጥለው ዓመት የሚባል ተስፋ የሌለው ሰው መንገድ ላይ ነው የሚቆመው። ወደፊት መራመድ አይችልም። ምን አይቶ ይራመዳል? ተስፋ የለውማ። ነዳጅ የጨረሰ መኪናም እንደዚህ ነው። በፍጹም ሊራመድ አይችልም። መሪ ይኖረዋል፣ ጎማ ይኖረዋል፣ ፍሬን ይኖረዋል፣ ምናምን ይኖረዋል፣ ግን መራመድ አይችልም፣ መቀጠል አይችልም። ለምን? የሚያስቀጥለው ነዳጅ ኃይል አጥቷል። ተስፋ ለመቀጠል ኃይል ነው። ተስፋ ለመራመድ ኃይል ነው። ተስፋ ወደፊት ለመሄድ ኃይል ነው። ብዙ ሰዎች የቀጠሉት በተስፋ ነው። ብዙ ሰዎች የቆሙት ተስፋ በመቁረጥ። ሰይጣን አደገኛ ነው። በአጭር ሊያስቀራችሁ ሲፈልግ የሚያስቆርጣችሁ ተስፋ። እግዚአብሔር ረጅም ሊያስኬዳችሁ ሲፈልግ የሚሰጣችሁ ተስፋ። ስሙኝ፣ ለረጅም ዘመን ተስፋ ባለመቁረጥ የሚታገሉ ሰዎች የመጨረሻው ቀን ላይ ዋንጫ የሚያነሱ እነሱ ሰዎች ናቸው። ተስፋ ለመቁረጥ ተስፋ መያዝ ማለት ለኔ ሩቅ መንገድ ለመሄድ አስቦ በቂ ነዳጅ እንደተሞላበት መኪና ማለት ነው። መኪናው በቂ ነዳጅ እስካለው ድረስ ኃይል አለው፣ የመሄድ የመቀጠል ጉልበት አለው። ነዳጅ ሲጨርስ ግን በጨረሰበት ሰዓትና ቦታ ይቆማል፣ መቀጠል አይችልም። ተስፋ መካከል ላይ የሚቆርጥ ሰው መካከል ላይ ነዳጅ እንደጨረሰ መኪና። በደንብ አድርጋችሁ ስሙኝ። ተስፋ ስትይዙ ነዳጅ የያዘ መኪና ካሰበበት እንደሚደርስ እንደዛ ተስፋን የጨበጠና የያዘዘው ካሰበበት ይደርሳል። አራ ዛሬ ለሀገሬ ልጆች ተስፋ አላቸው። ለምድሬ ሰዎች ተስፋ አላቸው። እግዚአብሔር በተስፋ ያራምዳቸዋል። በተስፋ ያራምዳል። ጠላት ተስፋ ያስቆረጣችሁ፣ ሁኔታዎች ተስፋ ያስቆረጧችሁ፣ ሰዎች ተስፋ ያስቆረጧችሁ፣ እግዚአብሔር በተስፋ ያራምዳቸዋል።
ለኔ ለኑሮዬ ለስራዬ ለህይወቴ ተስፋ አለኝ። ለመቀጠል ተስፋ አለኝ። ለመሄድ ተስፋ አለኝ። ለመራመድ ተስፋ አለኝ። ለመሮጥ ተስፋ አለኝ። ተስፋ አላችሁ ወዳጆቼ። ጠላት ሊያስቆም የሚችለው ተስፋ በማስቆረጥ ነው። ተስፋ በማስቆረጥ ነው ሊያስቆም የሚችለው። ስለዚህ ሁልጊዜ የሚነግርህ ተስፋ የምትቆርጥበትን ነገር ነው። ሁኔታን ይነግርሃል፣ ቤተሰብህን ይነግርሃል፣ ያለበትን ሲቹዌሽን ይነግርሃል፣ ስራህን ይነግርሃል፣ የገጠመህን ነገር ያሳያል። ልትደርስ አትችልም ይልሃል፣ ልትቀጥል አትችልም ይልሃል። ይኸው ነገር እኮ ፌል እያደረገ ነው፣ እየወረደ ነው፣ እየቀነሰ ነው። እንዴት ትቀጥላለህ? ሰዎች ከዙሪያ እየተበተኑ ነው። አለኝ የምትለው ነገር ሁሉ እያጣ ነው። እንዴት ትቀጥላለህ ይላል። ጠላት የሚያስቀጥል ነገር አይነግርም፣ የሚያስቆም ነገር ነው የሚነግርህ። ሁልጊዜ የመጣ ተስፋ ነው የሚያስቆርጥህ። የኔ ጌታ ግን ምንም ነገር በሌለበት ሁኔታ ውስጥ ባዶ ምድረ በዳ ዝናብ የለ ደመና የለ የሚታይ ነገር በሌለበት ሁኔታ ተስፋ የሚያስቆርጥ ነገር ሳይሆን ተስፋ የሚሰጥ ነገር ይነግርሃል። ይሄ ሸለቆ በውሃ ይሞላል ይልሃል። አየህ አጋንንት ሊያስቆም ሲፈልግ ምን ያስቆርጣል አልኩኝ? ተስፋ ያስቆርጣል። አየህ ኢዮብን እንዳለ ያለውን ነገር ወሰደበት። ኢዮብ እግዚአብሔር የወሰደበት ነው የሚመስለው፣ ነገር ግን እግዚአብሔር አይደለም ለኢዮብ ያለውን ነገር ሁሉ የወሰደበት። ሴጣን ነው የወሰደበት። እግዚአብሔር የሰጠውን መልሶ አይወስድም። ባይዞ የኔ ጌታ ምን ጎሎበት ይወስድብሃል? እግዚአብሔር ሰጠ፣ እግዚአብሔር ነሳለ። እውነትም ነው እግዚአብሔር ነው የሰጠው፣ የነሳው ግን ሴጣን። እግዚአብሔር ይሰጣል እንጂ አይነሳም። አየህ እኛ ሰው ስለሆንን በሰው እውቀት የወሰደብንም እግዚአብሔር ነው የሰጠንም እግዚአብሔር ነው እንላለን። ኖ እግዚአብሔር ይሰጣል እንጂ አይወስድም። አየህ እግዚአብሔር አምላክ ከሰጠው በኋላ ሴጣን መጣና ያለውን እንዳለ ነጠቀበት፣ ወሰደበት። ከዛስ ምስቱ መጣችና እንደዚህ ያለችው አየህ ተስፋ የሚያስቆርጥ ሰውየው ሁሉ ነገር ተወስዶበት ተስፋ አልቆረጠም። ይኸውልህ ልጆቹ ተወስዶበታል፣ ከብቶቹ ተወስዶ፣ ግመሎቹ ተወስዶበታል፣ ያለው ነገር ሁሉ አጥቷል፣ አንዳንዱ ተገሎበታል፣ ሞቷል። በሚገርም ሁኔታ ግን ሰውየው ተስፋ አልቆረጠም። ሰውየው በእግዚአብሔር ላይ ያለው ተስፋ የማይቆረጥ ተስፋ። በእግዚአብሔር ላይ ተስፋ ከሚቆርጥ በራሱ ላይ ተስፋ ቢቆርጥ ይሻለው። ለዚህ ነው ምስቱን ላከበት አጋንንት። ባይዞ እኔ ሁልጊዜ የሚገርመኝ ምን ነው ታውቃላችሁ? በጣም የሚገርመኝ ጠላት እግዚአብሔር ፊት ሲቆም እግዚአብሔር ከሱ ውጪ ያለውን ሁሉ ውሰድበት ብሏል። ማለት ከኢዮብ ውስጥ ያለውን ሁሉ ውሰድበት፣ ንካበት ብሏል፣ ምስቱንም ጨምሮ። አጋንንት ግን ክፉ ነው። አንተ ሁሉን ሲወስድበት ምስቱን ግን አልወሰደበት። ለምን ይመስላል? አጋንንት ሁሉን ውሰድበት እሱን እንዳትነካ ብሎ ምስቱን እሱ አልተነካችም። ልጆቹ ሲወስድ ምስቱን አልወሰደም። አጋንንት አንድ ነገር አቅዷል። አዳም የወደቀው በሔዋን ነው። አሁንም ኢዮብ የሚወድቀው በምስቱ ነው። ለመጨረሻ ኢዮብን የመጣያ ካርድ ምስቱን ሊበዝ ነው ያስቀመጠው። ምንም አላደረጋትም። ኢየሱስ ጌታ። አየህ በእግዚአብሔር ፊት ኢዮብን ሲከሰው አጋንንት እንደዚህ ነው ያለው አንተ ነገሩን ሁሉ ጠበክለት፣ ያለውን ሁሉ ጠበክለት። ነገር ግን ያለውን ብትወስድበት ወይም ደግሞ ጥበቃን ከሱ ላይ ብታነሳ ምን ያደርጋል? ሰድቦ ይሞታል። ቀጥሎ ያለውን ሁሉ ወስዶበት እንደገና ሲሄድ በሚገርም ሁኔታ እንደዚህ ያለው ሴጣን ለእግዚአብሔር እንደዚህ ያለው አንተ እኮ ያለውን ሁሉ ብትወስድበትም እሱን ግን አልነካውም፣ በሱ ላይ ብትመጣ ሰድቦ ይሞታል። በሚገርም ሁኔታ መጣና በቁስል መታው። ሰውነቱ እንዳለ እስከሚፍቃው ድረስ ትል በትል ሆነ። በፍጹም እግዚአብሔርን አልሰደበም። የመጨረሻ ካርዱን መዘዘ ሴጣን። ያስቀመጣትን ምስቱን ተስፋ ልታስቆርጠው መጣች። ሴጣን ልኳት። ባይዞ ሴጣን አፏን ተከራይቶ ነው የምስቱን እንደዚህ ያለችው። አንተ ኢዮብ አለችው እስካሁን በእግዚአብሔር ላይ ተስፋ አልቆረጥክም፣ እስካሁን በእግዚአብሔር ላይ ታምናሃል፣ እስካሁን እግዚአብሔር ነገሬን እንደገና ይመልሳል እያልክ ነው። ላንተ እንደውም አለችው እግዚአብሔርን ሰድበ ብትሞት ይሻላል አለች። አጋንንት ምን ነበር ያለው? አንተን ሰድቦ ይሞታል ነበር ያለው። አየህ አሁን የሴትዮዋን አፍ ተከራይቶ እያወራ ያለው አጋንንት ነው፣ ተስፋ ሊያስቆርጠው። በሚገርም ሁኔታ ኢዮብ ግን ተስፋ በሚያስቆርጥ ሁኔታ በእግዚአብሔር ላይ ግን ተስፋ አልቆረጠ። እንደዚህ አለ፣ እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእግዚአብሔር ስም የተባረከ ይሁን። አቤት 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 አቤት! ኢዮብ ተስፋ በሚያስቆርጥ ሁኔታ ተስፋ ስላልቆረጠ 42ኛው ምዕራፍ ላይ እግዚአብሔር የተወሰደበትን ሁሉ 2 እጥፍ እያደረገ መለሰለት። እንደ ኢዮብ ተስፋ የማይቆርጡ ሰዎች፣ በእግዚአብሔር ላይ ተስፋ የሚያደርጉ ሰዎች የሆነ ነገር እንደገና ይመለስላቸዋል፣ ሪስቶር ይደረግላቸዋል። ኢዮብ በምስቱ ምክንያት ተስፋ ቆርጦ እግዚአብሔርን ሰድቦት ቢሆን ኖሮ 42ኛው ምዕራፍ ላይ ያለው ነገር ሁሉ እጥፍ ሆኖ አይመለስለትም ነበር። ነገር ግን ኢዮብ ነገሩ እንዲመለስለት ያደረገው በእግዚአብሔር ላይ ባለመጠራጠር እግዚአብሔር አምላክ እንደገና ይረዳኛል፣ ይፈርድልኛል ብሎ በመቆሙ ተስፋ ባለመቁረጡ በሚገርም ሁኔታ የነበረው ነገር ሁሉ እጥፍ እየሆነ መጣ። ትተውት ሄዱ። ቤተሰቦቹ ተመልሰው መጡ። ወዳጆቹ እንደገና መጡ። ዛሬ የተወሰደብህ ነገር በኢየሱስም እንደገና ሪስቶር ይደረጋል፣ እንደገና ይመለሳል። እኔ ባይዞ በእግር ኳስ የሊቨርፑል ደጋፊ ነኝ ከልጅነት ጀምሮ። እኔ መደገፍ ከጀመርኩ ጀምሮ ሊቨርፑል ዋንጫ ሲበላ ብዙ ጊዜ አይቻል። የሚገርማችሁ ነገር እኔ መደገፍ ከጀመርኩ ጀምሮ አርሰናል የሚባለው ክለብ ዋንጫ ሲበላ ይቻላል። የሚገርማችሁ ነገር እኔ ተስፋ ላለመቁረጥ ምሳሌ የማደርጋቸው የአርሰናል እግር ኳስ ተጫዋቾች ወይም የአርሰናል ክለብንና የአርሰናል ደጋፊዎችን አንተ በህይወታቸው ቢሞቱ ተስፋ የማይቆርጡ በህይወቱ ተስፋ የማይቆርጥ ክለብ አርሰናል። በጣም በሚገርም ሁኔታ 22 ዓመት ሙሉ አርሰናል ለዋንጫ ይደርሳል፣ 2ኛ ደረጃ ይወጣል፣ በላ ይባላል፣
በፍጹም ግን ዋንጫ ሊበላ አልቻለም። የሚገርማችሁ ነገር ግን የደጋፊዎቹ ጽናት፣ የክለቡ ጽናት ሁልጊዜ በተስፋ ነው የሚኖሩት። ማለት አንድ ቀን እንበላ ይሆናል። ኳስ ማየት ከጀመርኩ ጀምሮ ብዙ ሰዎች ብዙ ክለብ ቀያይረዋል። ማንቸስተር የነበሩ ቼልሲ የነበሩ ሲቲ የነበሩ ምናምን የሆነ ክለብ ሲበላ የሆነ ክለብ ሲሸነፍ ሲቀይሩ ማሊያ ሲለዋወጡ የሚቀይሩ ሰዎች ኢየሱስ ጌታ ድጋፍ ሲቀይሩ አይቻለሁ በህይወት። የሚገርማችሁ ነገር ብዙ የአርሰናል ደጋፊዎች ግን በፍጹም አይቀይሩም። ተስፋም አይቆርጡም። እንድትነካባቸው አይፈልጉም። ባይዘይ እንድትነካባቸው አይፈልጉም። እንደው ተሳስተ እንድታበሽቃቸው ራሱ አይፈልጉም። በጣም ደግሞ ተናዳጅ ናቸው። አርሰናል ሰውዬ ቢሆን ኖሮ ሽበት በሽበት ነበር የሚሆን። 22 ዓመት ሙሉ ክለቡም ተስፋ አይቆርጥም፣ ተጫዋቾችም ተስፋ አይቆርጡም፣ ደጋፊዎችም ተስፋ አይቆርጡም። ሁል ጊዜ ደጋፊዎች ናቸው፣ ሪል ደጋፊዎች ናቸው። በሚገርማችሁ ሁኔታ 22 ዓመት ሙሉ ጠብቀው የዚህኛውን ዓመት ዋንጫ ወይም ደግሞ አሁን ያለፈውን ዋንጫ አርሰናሎች አነሱት። ማንም ያነሳሉ ብሎ አልጠበቀም። ትንቅንቅ ላይ ነበሩ። ተስፋ የሚያስቆርጥ ሁኔታ ነበረ። እኔ በህይወቴ ከነዚህ የተማርኩት ተስፋ ለመቁረጥን ነው። ደጋፊዎቹ ተስፋ አልቆረጡም፣ ተጫዋቾቹ ተስፋ አልቆረጡም፣ የክለቡ መሪዎች ተስፋ አልቆረጡም። ተስፋ ባለመቁረጥ 22 ዓመት ሙሉ ጸንቶ በመቆም የመጨረሻውን ዋንጫ አነሳ። ጠላት እኮ ብዙ ሊል ይችላል እኮ ሹክ ሊል ይችላል። መቼም ዋንጫ አትበሉ፣ መቼም እናንተ ከግብ አትደርሱም፣ መቼም ደርሳችሁ ወደ ኋላ ነው ይባላሉ። አንተ በሚገርም ሁኔታ እኔ ስለ አርሰናል ልሰብክ አይደለም፣ ግን ይሄ ክለብ ተስፋ ባለመቁረጥ ዋንጫ ማንሳት ከቻለ አንተ ይኸውልህ ተስፋ የሚያስቆርጥ ምንም አይነት ነገር በህይወት ሊኖር ይችላል። ተስፋ ባለመቁረጥ ወደ ተጋባልህ ተስፋ ግን ትደርሳለህ። እግዚአብሔር ወደ አወራ ግን ትደርሳል። በፍጹም በህይወትህ መቁረጥ የሌለብህ ተስፋ ነው። ሎተሪ ቁረጥ፣ ቁርጥም ቁረጥ፣ መቁረጥ የሌለብህ ነገር ቢኖር ተስፋ ነው። ተስፋ የቆረጠን ሰው ምንም ከማድረግ ልትመልሱት አትችሉ። ብዙ ሰው ለምን ይመስላል ድራግ የሚወስደው መጠጥ ጋር የሚሄደው በሆነ ነገር ላይ ተስፋ ቆርጧል። እውነት ውሸት ፈልጎ አይደለም። ኮርኩረ ብትጠይቀው ብሶት ነው የሚነግር። ተስፋ የቆረጠ ሰው ምንም ነገር ሊያደርግ ይችላል። ስማኝ ይኸውልህ፣ ብዙ ጊዜ ተስፋ የሚያስቆርጥ ነገር ገጥሞ ሊሆን ይችላል። ተስፋ የሚያስቆርጡ ሰዎችም ገጥሞክ ሊሆን ይችላል። ተስፋ የሚያስቆርጥ ሁኔታ ገጥሞ ሊሆን ይችላል። ጠላትም ተስፋ አስቆርጦ ሊሆን ይችላል። ተስፋ ባለመቁረጥ ከቆምክ እግዚአብሔር እንዲህ ይላል፣ ከግብ ትደርሳለህ። ወንድሜ እህቴ፣ በምንም ተስፋ ሊቆረጥ ይችላል። በእናት ተስፋ ይቆረጣል፣ በአባት ተስፋ ይቆረጣል፣ በሁኔታ ተስፋ ይቆረጣል፣ በነገሮች ተስፋ ይቆረጣል። በእግዚአብሔር ግን ተስፋ አይቆረጥም። በምንም ተስፋ ልትቆርጡ ትችላላችሁ። ሰው በራሱ ተስፋ ሊቆርጥ ይችላል። በዘመዶቹ፣ በቤተሰቦቹ፣ በሁኔታ ተስፋ ሊቆርጥ ይችላል። በእግዚአብሔር ግን ተስፋ አይቆረጥም። አየህ፣ ጠላት የሚፈልገው በእግዚአብሔር ተስፋ እንድትቆርጥ ነው። በምንም እንኳን ተስፋ ባታደርግ በህይወት ዘመን በእግዚአብሔር ተስፋ አድርግ። መጽሐፍ ሲናገር እርሱን ተስፋ የሚያደርጉ አያፍሩም ይላል። እግዚአብሔርን ተስፋ የሚያደርግ ሰው አያፍርም። የማታ ድል የሱ ይሆናል። የማታ ዋንጫውን ያነሳዋል። የማታ ከፍ ይላል። በእግዚአብሔር ተስፋ አይቆረጥም። ዘንድሮ ተስፋ የማያስቆርጥ ነገር እኮ የለም። ታየው ነገር ሁሉ ተስፋ ያስቆርጣል። የሰውን ህይወት ስትመለከት ተስፋ ያስቆርጣል። ወጣቱን ስትመለከት ተስፋ ያስቆርጣል። ተስፋ የቆረጠ ብዙ ሰው ታገኛለህ። ነገር ግን በእግዚአብሔር ተስፋ አይቆረጥም። ብራዘር፣ በእግዚአብሔር ተስፋ አይቆረጥም። እግዚአብሔር አምላክ ለተላላቆች በል ብሎኛል፣ ለተናናሾች በል፣ ለወጣቶች፣ ለእህቶች፣ ለወንድሞች በል ብሎኛል። በምንም በማንም ተስፋ ልትቆርጡ ትችላላችሁ። በእግዚአብሔር ግን ተስፋ አትቁረጡ። የተስፋ ቃልን የሰጠ እርሱ የታመነ ነው፣ የሚታመን አምላክ ነው። የተስፋ ቃል የተቀበለ አይደለም ታማኝ፣ የተስፋን ቃል የሰጠ ታማኝ ነው። ብዙ ሰዎች እኮ ራሳቸውን የሚያጠፉት ተስፋ በመቁረጥ ራሳቸውን የሚያጠፉት። አንዳንድ ሰው እኮ ከሰራው ፎቅ ላይ ራሱን የሚወረውረው የሚፈጠፍጠው እኮ ተስፋ በመቁረጥ። እግዚአብሔር የሌለው ተስፋ ሊቆርጥ ይችላል። እግዚአብሔር ያለው ሰው እንዴት ተስፋ ይቆርጣል? ወዳጆች፣ እግዚአብሔር ያለው ሰው እንዴት ተስፋ ይቆርጣል? እግዚአብሔር አብሮት የሚራመድ ሰው፣ እግዚአብሔር አብሮት የሚንቀሳቀስ ሰው፣ እግዚአብሔር ተስፋ የሚሰጠው ሰው፣ እግዚአብሔር ያለው ሰው እንዴት ተስፋ ይቆርጣል? እኔ እኮ የሚያሳዝነኝ እግዚአብሔር ያለው ሰው ተስፋ ሲቆርጥ ነው። እግዚአብሔር ያለው ሰው ለክሳራ ዳር ሊመጣ ይችላል፣ ግን ተስፋ አይቆርጥም። እግዚአብሔር ያለው ሰው እስከ መጨረሻው ይጸናል። በምን ካላችሁ በተስፋ፣ በምን ካላችሁ በእምነት፣ በምን ካላችሁ በተስፋ። በእግዚአብሔር ተስፋ ቃል የሚጸኑ ሰዎች የማታ ክብራቸውን ያያለው፣ የማታ ስኬታቸውን ያያለው፣ የማታ ከፍታቸውን ያያለው። በሚቀጥለው ዘመን የሀገሬ ልጆች በየበረሃው ያሉ፣ በየምድረ በዳ፣ በየሀገሩ የተበተኑ፣ በየአረብ ሀገር፣ በየሀገሩ የተሰደዱ እግዚአብሔር በተስፋ ወደ ምድራቸው ይመልሳቸዋል። በተስፋ ያለመልማቸዋል። በገቡበት ሁሉ ተጽዕኖ ፈጣሪዎች ይሆናል። እግዚአብሔር ተስፋ ለሌላቸው ተስፋ ይሰጣል።
አሉ እኮ ዛሬም አቃተኛ አልቻልኩም፣ አቅም አንሶኛል፣ ሰው ሁሉ ክዶኛል፣ አጠገቤ የነበረ ሁሉ ካጠገቤ ተነስቷል፣ ማንም የለኝም፣ ምንም የለኝም የሚሉ ተስፋ የቆረጡ በቃ በሞትና በኔ መካከል አንድ እርምጃ ቀርቷል የሚሉ ብዙ ሰዎች እኮ አሉ። ተስፋ የቆረጡ ግራ የገባቸው መሄጃ ያጡ። እግዚአብሔር አምላክ ግን ለነዚህ ሰዎች እንደዚህ ይላል፣ ተስፋ አለ። ለምን? ለፍጻሜሽ ተስፋ አለ፣ ለመጨረሻሽ ተስፋ አለ። እግዚአብሔር እንደዚህ ይላችኋል፣ ለፍጻሜያችሁ ተስፋ አለ። አየ እግዚአብሔር የፍጻሜ አምላክ ነው። መጥቶ ለአብርሃም በ100 ዓመቱ በፍጻሜው ዘመን ልጅ ከሰጠው፣ ለሳራ በፍጻሜዋ ዘመን በ90 ዓመቷ ልጅ ከሰጣት እግዚአብሔር የፍጻሜ አምላክ ነው። በመጨረሻም የእናንተ ተስፋ ይፈጸማል። እግዚአብሔር እንደዚህ እንደሚል ለፍጻሜሽ ተስፋ አለው። ጌታ ምስክሬ ነው። እስከ መጨረሻው በመጽናት ተስፋ ባለመቁረጥ የሚቀጥሉ ሰዎች ፍጻሜ ላይ ዋንጫ የሚበሉ እነሱ ይሆናል። ኮከብ ተጫዋች የሚሆኑ እነሱ ይሆናል። ግድ የላችሁ ጩኹና አሜን በሉ። ተስፋ የማይቆርጡ ሰዎች እየተገፈተሩ እየወደቁ እየተነሱ ይቀጥላል። የሚገርመኝ አንድ ሩጫ አለ። ጥሩነሽ ድባባ ወይም ደግሞ ገንዘበ ድባባ ትመስለኛለች እና በጣም እየሮጡ እያለ ወደ መጨረሻው አካባቢ ሊደርሱ አካባቢ ገፈተሯትና ወደቀች። አንተ የሚገርም ነገር ሁሉም ሯጮች ጥለዋት ሄደዋል። ተስፋ ባለመቁረጥ ከወደቀችበት ተነሳች። ከዛ በኋላ ደግሞ ወገቧን ያዘች፣ ሰውነቷን ያዘች። ይሄንን ጨብጣ ይዛ መሮጥ ጀመረች። በጣም ፋን ስለነበረን በጣም እናይ ስለነበረ ሩጫ ሀገርን በሚመለከት በጣም እየጮህን ነው የምናየው ቤት ውስጥ ወይ ፍጠኝ ሩጪ ትደርሻለሽ፣ ፍጠኝ ሩጪ ትደርሻ። ከኮሚታተሩ እኩል ነው ምንጮህ። የሚገርማችሁ ተስፋ ባለመቁረጥ ከሁሉ ኋላ የቀረች ተገፍትራ ወድቃ ከሁሉ ኋላ የቀረች ያቺ ሴት በፍጥነት እየፈጠነች ባንዲራዋን እያየች የላካትን ሕዝብ እያየች በኃይል መፍጠን ጀመረች። የሚገርማችሁ ነገር የቀደሟትን አንድ በአንድ መቅደም ጀመረች። በመጨረሻ ተስፋ ባለመቁረጥ ከወደቀችበት ተነስታ በመሮጥ የበለጧትን የቀደሟትን ሁሉ ቀደመች፣ አሸነፈች። ለምን ካልከኝ እሷ ጋር ውድቀት አለ፣ መነሳት አለ። ተስፋ መቁረጥ የለም። ጌታ ምስክሬ፣ ገፍትረው ከጣሉ ስፍራ ተስፋ ባለመቁረጥ ትነሳለህ። በኢየሱስም ትቀድማቸዋለህ። ተስፋን የተቀበለ ሰው አይደለም ታማኝ፣ ተስፋን የሰጠ እግዚአብሔር ነው ታማኝ። እግዚአብሔር አምላክ የተስፋ ቃሉን ለመፈጸም ያንተን ታማኝነት አይጠብቅም። እግዚአብሔር የተስፋ ቃሉን ለመፈጸም የራሱን ታማኝነት ብቻ ነው የሚመለከተው። ኢየሱስ ታማኝ ነው። በመጨረሻ ይመጣና የገባውልን የተስፋ ቃል አንተ መንገድ ብትቀይር፣ አንተ ወደዚህ ብትል፣ ወደ ግራ ወደ ቀኝ ብትል እንካ ይላል። አጋርጋ ብትገባ ምን ብታረግ እንካ። ለምን? አንዴ ካፌ ወጥቷልና፣ አንዴ ተናግሬያለሁና። ይኸውልህ ቀኝን ከፍ አድርግልኝ። እግዚአብሔር የገባላችሁን የተስፋ ቃል ዛሬ ማታ መፈጸም ይጀምራል።